ለመላው የሰው ልጅ ሃይማኖት ይሆን ዘንድ አላህ የመረጠውና የወደደው እስልምና ሰዎች ሃይማኖት ብለው ከያዟቸው እምነቶች ሁሉ የሚለይበት በርካታ መገለጫዎች አሉት። ከነዚህ መገለጫዎቹ መካከል አንዱና ዋነኛው የእውቀት ሃይማኖት መሆኑ ነው። ኢስላም የሚያዛቸውን የአምልኮ ተግባራት ለመፈጸም፣ የከለከላቸውን እርም የተደረጉ ነገራት ለመራቅ፣ ከዚህ ሁሉም በላይ እምነቱ የተስተካከለ እውነተኛ ሙስሊም ለመሆን ቢያንስ መሰረታዊ የሚባሉ የሸሪዓ ትምህርቶችን መማር ይግድ ይላል። እርግጥ ነው እያንዳንዱ ሙስሊም ዓሊም መሆን አለበት አይባልም። ነገር ግን እስልምናው ይስተካከል ዘንድ ስለ እምነቱ፣ ሰላቱና መሰል ዋጅባቶች መማርና ማወቅ የእያንዳንዱ ሙስሊም የነፍስ ወከፍ ግዴታ ነው። ኢስላም ዕውቀት ተኮር ሃይማኖት መሆኑን ከሚያሳዩ ነገሮች መካከል ግንባር ቀደሙና አንደኛው የቁርአን አወራረድ ነው። የመለኮታዊ መጽሐፍት መቋጫ የሆነው ቁርአን የነቢያት መደምደሚያ በሆኑት ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ሲወርድ የመጀመሪያው አንቀጽ اقرأ باسم ربك الذي خلق በዚያ በፈጠረው ጌታ ስም አንበብ የሚል ነው። ነቢዩም ሰለላሁ ዐለይሂ ወሰለም በሐዲታቸው ጠለቡል ዒልሚ ፈሪደቱን ዐላ ኩሊ ሙስሊም፣ ዲናዊ ዕውቀትን መማር በእያንዳንዱ ሙስሊም ላይ ግዴታ ነው ማለታቸው ተዘግቧል። እንደ ሙስሊም ስለ ዲናችን መሰረታዊ ዕውቀትና ግንዛቤን መያዝ እምነታችን የተስተካከለ እንዲሆን ከማድረጉ ባለፈ ከኛ የሚጠበቀውን የዳዕዋ ኃላፊነትም ለመወጣት የመጀመሪያው እርምጃ ነው። ምክንያቱም እንደ ሙስሊም እኔ ካመንኩ፣ እኔ ከተስተካከልኩ ስለሌላው አይመለከተኝም አይባልም። የተሳሳተ ሙስሊም ወንድምን መመለስ፣ ያጠፋውንም መገሰጽ፣ ከዚያም አልፎ የሌላ እምነት ተከታይ ወገኖችን ወደ እስልምና መጥራት የዚህ ህዝበ ሙስሊም አንዱ መገለጫ ነው። አላህ ሱብሓነሁ ወተዓላ ይህን በሱረቱ አሊ ዒምራን ላይ ሲገልጽ እንዲህ ይላል፣ ኩንቱም ኸይረ ኡመትን ኡኽሪጀት ሊናስ ተእሙሩነ ቢልመዕሩፍ ወተንሀውነ ዐኒል ሙንከር ወቱእሚኑነ ቢላህ። ለሰዎች ከተገለጸች ህዝብ ሁሉ በላጭ ሆናችሁ በጽድቅ ነገር ታዛላችሁ፣ ከመጥፎም ነገር ትከለክላላችሁ፣ በአላህም አንድነት ታምናላችሁ። ይህ እንቁ መለያችን ይረጋገጥ ዘንድ በኢስላማዊ ዕውቀት የታነጸ ዲኑን ጠንቅቆ የሚያውቅ ማህበረሰብን መገንባት የግድ ነው። ይህን ችላ ማለትና ተገቢውን ቦታ አለመስጠት በግለሰብ ደረጃ ከሚኖረው የዲን ዕውቀት ማነስ አልፎ የሚሻገር በርካታ አስከፊ መዘዞች አሉት። ዑለሞች እንደሚያስረዱት በአንድ አካባቢ ላይ የዲን ትምህርት እንቅስቃሴዎች በሰፉና ባበቡ ቁጥር አካባቢው በረካ የሰፈነበት፣ ኸይር የሚበዛበት፣ ጥሩ ትውልድም የሚፈራበት ስፍራ ይሆናል። በተቃራኒው የዲን ትምህርት እንቅስቃሴዎች በከሰሙና በጠፉ ቁጥር በዛው ልክ ከአካባቢው ኸይርና በረካ እየራቀ ይመጣል። ምክንያቱም ሰዎች ዲናቸውን ተምረው አላህ ያዘዛቸውን ካላወቁና የከለከላቸውንም ካልተረዱ አላህ በተገቢው መልኩ አይመለክም። ክልክል ያደረጋቸው ወሰኖችም አይጠበቁም። ባለማወቅ አላህ የሚጠላቸው ተግባራት ይፈጸማሉ። ግዴታ ያደረጋቸውም ዒባዳዎች ሳይተገበሩ ይቀራሉ። ታዲያ ይሄ ኸይርና በረካን ካላነሳ ምን ሊያነሳ ይችላል? አሽሀዱ የማህበረሰብ በዲን ትምህርት ያለመታነጽ መዘዝ በዚህ ብቻ አይበቃም። ለወገኖቹ ዳዕዋ በማድረግ የሂዳያ ሰበብ እንዲሆን የሚጠበቀው ሙስሊም በሌሎች የኩፍር ስብከት ሰለባ ሆኖ የገዛ እምነቱን እንኳ ማስጠበቅ ይሳነዋል። በዚህ ረገድ የአክፍሮት ኃይላት ዘመቻ በአገራችን በተለያዩ አካባቢዎች ያደረሰውን ተጽዕኖ በአንድም በሌላ መንገድ ሳንሰማ አንቀርም። ይህ የአክፍሮት ዘመቻ የአንድን ቤተሰብ አባላት ወይም የአንዲትን መንደር ነዋሪዎች ሳይሆን የአንድን ብሔረሰብ ታሪክ በሚቀይር መልኩ ትልቅ ጥፋትን እንዳደረሰ ጉዳዩን በአጽንኦት የተከታተለ ሁሉ አያጣውም። እየተካሄደ ባለው የኩፍር ስብከት ዘመቻ በቀላሉ ሰለባ ሆነው እስልምናቸውን ያጡ ሰዎች ለዚህ ያበቃቸው ምክንያት ምንድን ነው የሚለውን ስንጠይቅ የምናገኘው የመጀመሪያው ምላሽ የዲን ዕውቀት ማነስ፣
ኢስላምን በተገቢው መልኩ አለማወቅና የኩፍርን አስከፊነት እንዲሁም የእስልምናን ጸጋ አለመረዳት ሆኖ እናገኘዋለን። አዎን፣ ዲንን በተገቢው መልኩ አለማወቅ፣ እስልምናን በስም ብቻ ይዞ መጓዝ መጨረሻው ይሄ ነው። ከየትኛውም የዱንያ ጸጋ ጋር የማይወዳደረውን ውዱን እስልምና እዚህ ግባ ለማይባል የስኳርና የዘይት እርዳታ አሳልፎ ለመስጠት እንዲህ ይቀለዋል። የአጭሯንና ጠፊዋን ዱንያ ርካሽ ጥቅማ ጥቅም ለማግኘት የውዱንና የዘላለማዊውን የጀነት ደስታ ሽጦ ማብቂያ የሌለው የአኺራ ቅጣት ውስጥ ለመኖር ግብዝ ይሆናል። ቁል ኢነል ኻሲሪነ አለዚነ ኸሲሩ አንፉሰሁም ወአህሊሂም የውመል ቂያመህ አላ ዛሊከ ሁወል ኹስራኑል ሙቢን አላ ዛሊከ ሁወል ኹስራኑል ሙቢን። ከሳሪዎች ማለት እነዚያ በትንሣኤ ቀን ነፍሶቻቸውንና ቤተሰቦቻቸውን ያከሰሩ ናቸው። ንቁ፣ ይህ እርሱ ግልጽ ኪሳራ ነው በላቸው። ታዲያ ዲንን መማር፣ ማስተማር፣ ኢስላማዊ ዕውቀትን በሁሉም አካባቢዎች ተደራሽ ማድረግ እጅግ አንገብጋቢና ለነገ የማይባል ሥራ ነው። በተለያዩ የዒልም የዳዕዋና የበጎ አድራጎት ሥራዎች ላይ ተሰማርቶ የሚገኘው ሐኒፍ ኢስላማዊ ድርጅት በአፋር ክልል በተለያዩ አካባቢዎች ተንቀሳቅሶ ባደረገው ቅኝት ለረጅም ጊዜያት ተገቢው የዲን ትምህርት እንቅስቃሴ የሌለባቸው በርካታ አካባቢዎች መኖራቸውን ተመልክቷል። በአስተማሪ ማጣት ወይም በመማሪያ ቦታ አለመመቻቸት ከቁርአን ንባብ ጀምሮ መሰረታዊ የሚባሉ የዲን ትምህርቶችን ማግኘት ያልቻሉ በርካታ ቤተሰቦች መኖራቸውን ታዝበዋል። በጣም ጥሩ ነው። እኛ አሁን የምንገኘው ገቢረሱ ሐሩካ ወረዳ በአፋር ክልል በገቢረሱ በሐሩካ ወረዳ ሐለ ደብዒ ቀበሌ ገቦሊ በምትባል ጎጥ ነው ያለነው። እዚህ ያው ከተሰፈርን 7 ዓመታት አስቆጥረናል። ልጆቻችን ቁርአንና ቁርአን የሚቀሩበት መድረሳና መስጂድ የላቸውም። እነዚህ ማህበረሰብ እዚህ የተሳፈሩት ከ200 ከ300 በላይ አባወራ እስከ 3000 ልጆች ያሉበት ቦታ ነው ያለነው። ስለዚህ ለ7 ዓመታት ልጆቻችን ቁርአንም አያገኙም። አሁን ባለው ወቅታዊ ሁኔታ ያው ብዙ ችግሮች አሉ። ያሉ ችግሮች አሁን ቤጤ የሚባሉ ብዙ በዲናችን ላይ በእስልምና ዲናችን ላይ በጣም አስቸጋሪ የሆኑ ልጆቻችንን መጥፎ ባህል መጥፎ መንገድ እንዲመሩና የተሳሳተ መንገድ እንዲሄዱ በጣም ቀስቀሳ እያደረጉ ያሉ ብዙ ህገወጥ እንትሮች አሉ። ከነዛም ለመከላከልና ልጆቻችን ጥሩ ነገር እንዲያስቡ ዲናችንን እንዲያውቁና የሆነ የተሻለ ቦታ እንዲደርሱ ልጆቻችን ቁርአን አያገኙም፣ መድረሳ የላቸውም። ይሄ ቦታ አዲስ የተሰፈሩበት ቦታ ከመሆኑ አንፃር ያለንበት ቦታ ያው ብዙም የእንትን ስጋት ቢኖርም አንዳንድ የጸጥታ ችግሮችም ቢኖሩም ያንን ችለው ረሃብ ችለው ውሃ ጥምን ችለው የሚኖሩ ማህበረሰብ ልጆቻቸው ቁርአን አያገኙ። ይህ ከስር መሰረቱ እልባት ሊያገኝ የሚገባው ትልቅ ችግር መሆኑ ቀደም ሲል ያነሳነውን የእውቀት አንገብጋቢነትና ያለማወቅ ጉዳትን ያስተዋለ በቀላሉ የሚረዳ እውነታ ነው። ዲኑን በሚገባ ሳያውቅ የሚኖር ማህበረሰብ ሃይማኖቱን ተምሮ ያላደገ ትውልድ የነገ ማንነቱ እጅግ አስጊ ነው። ከአያት ቅድመ አያት ከሙስሊም ዘር እንዳልተወለደ ታሪኩን እምነቱንና መልካም እሴቱን በሙሉ አጥቶ ሌላ እምነት፣ ሌላ ሰብዕና፣ ሌላ ታሪክ ያለው ትውልድ ላለመፈጠሩ ዋስትና የለም። የተለያየ ልጆች የምትጠይቃቸው እስላማዊ ቃላት ተመላሳቸው ያወጣል። ሰብሰብ ያሉትን ልጆች ተጋብለህ ትጠይቃቸው እስላማዊ ቃላቶች አይወጡም። ማላቸው እንኳን ተቀይሯል። ባህላዊ እስልምና የሆነው እስልምና ነው መጥተው እርዳታ ምክንያት እሳቸው እንዳሉ በፊት 3-4 ልጆች ይኖራሉ። እነኛ ልጆች ለመቀለብ ሲባል ወይም እነኛ ልጆች ለማሳደግ ሲባል ወደ ቁብ ይሄዳል። በምን በዚህ በምን በ5 ኪሎ ሱቆሎ የዚህ አይነት ችግሮች በከተማችን ላይ አለ። በምን ምክንያት? የእስልምናውን ዲኑን ግንዛቤና እውቀት ስለሌለ ልጆች በተለያየ በእርዳታ ሲሆን እየቀየሩ ይገኛል ማለት ነው። ያ በተጨባጭ ያየነው ነገር ነው። እና ሌላ ደግሞ ይሄ ልጆች ሲማቸው ክርስቲያኑ የአባት የአያት ስም ሲታይ ኢስላም ሆኖ ታገኛለህ ማለት ነው። አፋሩ በገጠር ያለው የተገናኘው ተገሪባ ጋር ነው። ህዝብ ሰጥቶ አንድ ግመል እየከፈለ በዚህ ነው እየኖረ ያለው። በዚህ ላይ ነው እስካሁን ባለንበት ሰዓት ድረስ። ይሄ ነው ተስልምና የሚያውቁት።
ማንም ሄዶ አላህ እንዲህ ያለ ብሏቸው የነገራቸው ሲል ነብያችን እንደዛ ብሎ የሚል አልሰሙም። እስካሁን ተበድለዋል። እዳ አለብን በእያንዳንዱ በአካባቢው በቀራኑ ባልቀራኑ ሰዎች ላይ እዳ አለብን። ያፋዎች ወላሂ ድበራሴ ዙሪያውን የእኛ እዳ ናቸው። ማህበረሰባችን ላይ ያለውን ይህን የዲን ትምህርት ተደራሽነት ችግር ለመፍታት ማሰብ፣ መንቀሳቀስና ጥረት ማድረግ የአካባቢው ነዋሪ ወይም ተወላጅ ኃላፊነት ብቻ ሳይሆን ለዲኑ የሚቆረቆር ለሙስሊም ወንድሞቹ የሚያዘን የትኛውን ቦታ ላይ የሚገኝ ሙስሊም ሐሳብና ጭንቀት ነው። በመሆኑም ሐኒፍ እስላማዊ ድርጅት ይህን ችግር ለመቅረፍና ተከትሎ የሚመጣውን አደጋ ለመከላከል ጥናት አድርጎና ፕሮጀክቶችን ነድፎ እየተንቀሳቀሰ ይገኛል። ሐኒፍ እስላማዊ ድርጅት በያዘው ዕቅድ መሰረት ያለውን የዲን ትምህርት እጥረት መቅረፍ የሚቻለው የየአካባቢውን ልጆችና ወጣቶች አስተምሮ በማብቃት የማህበረሰባቸው አስተማሪ እንዲሆኑ በማድረግ እንደሆነ ያምናል። በመሆኑም ኡስታዞችንና ዱዓቶችን ማፍራት የፕሮጀክቱ ዋነኛ ክፍል ነው። ይህም ፕሮጀክት ተፈጻሚ ለማድረግ የዱዓቶች ማሰልጠኛ ተቋምን ማቋቋም፣ በየአካባቢዎች አነስተኛ መድረሳዎችን ማዘጋጀትና አስተማሪዎችን መመደብ፣ የሂፍዝ ማዕከላትን ማቋቋምና ኡስታዞችን መቅጠር ይጠይቃል። እጅግ ዝቅተኛ በሚባል ወጪ ከሳጠራ የተዘጋጁ መድረሳዎችን ለማቋቋም እያንዳንዱ መድረሳ 70 ሺህ ብር ይፈጃል። በዚህ መልኩ 50 መድረሳዎችን ለመስራት የታሰበ ሲሆን ለነዚህ መድረሳዎች ቢያንስ 100 ቁርአንና ቃዒዳ ማዳረስ የግድ ይላል። በሂፍዝ ማዕከላት ለሚማሩ ተማሪዎች ወርሃዊ ወጪ 7000 ብር፣ በዱዓቶች ማሰልጠኛ ተቋም ለሚሰለጥኑ ዱዓቶች ደግሞ 9000 ብር የሚመደብ ሲሆን በእነዚህ ማዕከላትና መድረሳዎች ለሚያስተምሩ ኡስታዞች ወርሃዊ ደሞዝ 10000 ብር ይጠይቃል። ምንም እንኳን ሐኒፍ እስላማዊ ድርጅት ፕሮጀክት በመንደፍና እቅድ በማውጣት እንቅስቃሴውን ቢጀምረውም ጉዳዩ የሁሉንም ባለድርሻ አካላት ርብርብ ይፈልጋል። ይህን መሰል ህዝበ ሙስሊሙን ለመጥቀምና ከአደጋ ለመከላከል የሚደረጉ ጥረቶች ለአንድ አካል የሚተዉ ሳይሆኑ ሁሉም ባለው አቅም እየተሳተፈ ከግብ የሚያደርሳቸው ስራዎች ናቸው። ይህ አይነቱን የሙስሊም ማህበረሰብን ችግር ሰምቶና አይቶ እንዲሁ ማለፍ ተጠያቂነቱ ቀላል አይደለም። ነቢዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ኩሉኩም ራዑን ወኩሉኩም መስኡሉን ዐን ረዕየቲህ፣ ሁላችሁም ጠባቂዎች ናችሁ፣ ስለምትጠብቁትም ነገር ትጠየቃላችሁ ማለታቸው ተዘግቧል። በእኛ ዘመን በእኛ ጊዜ የሚፈሩ ትውልዶች ዲናቸውን ያላወቁና በኩፍር ሰበካ ለመጠረፍ የቀለሉ ከሆኑ ከማንም በላይ ተወቃሾቹ እኛው ነንና ይህን ፕሮጀክት ከግብ ማድረስ ላይ ሁላችንም የበኩላችንን ርብርብ እናድርግ የሚለው መልእክታችን ነው። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። ድጋፉን ለመለገስ እነዚህን ለዚህ ፕሮጀክት ብቻ ተብለው የተከፈቱትን የድርጅቱን የባንክ ሂሳቦች ይጠቀሙ። ከዘካ ገንዘቡ በእነዚህ ማዕከላት የሚማሩ ዱዓቶችን ወርሃዊ ወጪ ቢሸፍኑ በአላህ መንገድ ላይ የሚታገሉ ሰዎችን እየረዱ እንደሆነ ልብ ይበሉ።